በጠዋቱ ካሱ ዳሪ ጉዳይ አጠበሰል እኔ እንጃ አሳይመንት ገለመሌ ምናምን ኬዞች አይነው ተገኘ አውሱ ደግሞ ከመቼ ጀምሮ ለአሳይመንት ብቻ ነው የሆነ ነገር ምናምን አይቶባል ይሆናል እንግዲህ የዘንድሮ ሰው አውሱን ተውና ካሲ ዛሬ ከሰዓት አይቃም እንዴሳ እኔ መላኒ ፕሪንት ምን ነው ፕሪንት አለ ኒዶ እናንተ ዶርም ነፋይል እንዴ ለምን አይወር አረ ፕሪንት እኔ በካሲ ተረሳ ቀውተው ይያል እንኳን ኒዶ ደግሚያቸው አርደው እና ማላክ መጥቶ እንዲያስቀበና የምትፈልገው አይ ይሁዳ አዎ አንተ ደግሞ መላፈልክ ስትባሉ ጊዜ ሰብታም እንዴ ፕሪንት የሰው ኒዶ ጋር ለሁለት በሳጫለ እንዴ ደግሞ ጠቅላላ የተከፈተ ነው ቢወርድም እኮ በደከማ ጋር ነው ቆሽ አንተ ምን አገባ አንተው እኛ ራን እናረጋዋለን አዎ ይጣባል አስተውላችሁ ካፕታማ ተወለዱ ጋዛው ኒዶ ያመጣ ይቀልባቸው ያላችሁ ማለት መወለድ በማስተዋል ነው እንዴ በቻንስ እኮ ነው ሳ ነዳኒና ታያቸው አስተውለው ተወልደው ተመስከርተሽና አይ ባክ ደብሮኝ ነበር እኔማ ቆንጆዋ ሚስቴ ነው አይ ሄሎ ሃይ ደናነ አረ እሺ በቃ እሺ በኋላ ደውልልኝ እሺ ቻው ቆይ ነኝ የምልህ ክሪስና አወቅኩ ማን ነበረ የአዲስ አበባ ቀለክስ የሚይዘው ልጅ ነው ትላንት ደወለ እሺ አልኩት ቅድም እንደገና ከጸጉር ቤት ሲወጣ ደወለ ድርቅ ብሎ የፕሌን ቲኬት ልኬልሽ አዲስ አበባ ነኝና ላንጋኖ ምናምን ሆይ ሆይ ብለን ትመለሻለሽ አይገርም ማለት ቆይ ቦይፍሬንድ አለኝ አላልሽ ኦ ማይ ጋድ የኔ ወንድም አጨቅጭኝ ቢዘጋውት ሆ ባለፈው ብሬክ ላይ ብታይኮ ከኤለን ጋር መኪና ውስጥ ገብተን የሌለው ነገር አለ እንዴ ውስጡ ኦፍ በታስ የምንዱን ታውቃለህ እኔ ተለያዩ ነገሮች ከዛ ደግሞ ታዲና ወቀው የምናም ትሬዲንግ ባለቤት ነው ጓደኛው ነው እሱን አግኝተ ነው ቤቱን 8 ሚሊዮን ብር ነው አልገዛው زباين لا لا يا من دوش تاكل شر እንደምን ገዛባ አታውቅም መሰለኝ በምን ቁንጅና ቁንጅናማ በጣም ትበይብኛለሽ የኔ ብዙ ሮማንስ የሚል ኮርስ ቢኖር እፍ ነበር የምሰጥ ታዲያ እንደ አማርኛ ድራማ በፍቅርሽ ሚዳቋ ልቤ ላይ ፈድቃ ጭራዋን ሲይዛ አይማፍጥጥ አለ ወይስ የፍቅርሽ መብረቅ ልቤን አፈንድቶት ጉርብት ሰፋው ለምትሽ ነጸብራቅ ምን ሜሪ ምን ያለው ትጂ አንድ ካርቶን ማስ ቾኮሌት ያህል ብቻ እሺ 100 ካርቶን ይሁንልህ እንጂ ምን አድርግ ደረሽ እኮ እሺ ታዲያ ምን ፈለግ ያወቀሽ ኦ ማይ ጋድ ያሰው ይመጣ እንዳዙ በቀደም ከተማ ውስጥ ጂካል ጋበዝኳችሁ ያልኩ ሲነተርከነ የነበረ ሰውዬ ነው ከተማ ውስጥ ቡቲክ ነው ምናምን ሊከፍት እየተሯሯጠ ነው ገሊላ ታዲያስ እንደምነሽ ገሊላ ከቸርች እኮ እንደመጣው አንቺ ጋር ልመጣ አስቤ ነበር ባለፈው ስለነገርኩሽ ጉዳይ አሁን ላናግርሽ እሱንማ ተነጋግረንበት ጨርሰን የለ እንዴ አሁን ድጋሚ እንነጋገር ነው የምትለኝ ማለቴ እኮ እንደሱ ሳይሆን ብቻ ጊዜ ሰተሽን ተገናኝተን ወይ ብታዳምጪኝ ለምን ወደ ቸርች ሆንሽ ለምን አብረን
ከዛ ነው የምመጣው ያልከኝ በዛ ላይ ብቻዬን መሆን ነው የምፈልገው በቃ እንግዲያውስ ዶርም ልምጣና ምንም እንነጋገርበት ጉዳይ የለም ደህና ነሽ እንዴሽ ከቻች አሳይመንታችን እንዴት እየተፈለጠሽ ነው? ኦልሞስት አልቋል። ታዲያ ደህና ነኝ። አይ ደህና ነኝ። ሁሌም ታለች እኮ ነው። ቆይ ቅድም የቀጠርኩት ስላለች መሄድ አለብኝ። ቅድም ሳይሽ አካሄድሽ አላማረኝም ነበር ነው ልሻ። ደህና ነኝ። አይ ደህና ማለት ነው ሲምሽት አይ ዶርም የቀጠርኩት ስላለች ሸት አሁን ዶርም የቀጠርኩት ምናምን ታየው ምን እናደርጋለን መሰለሽ ውልቴ ወክ አድርገን ትንሽ ሪላክስ ተመሽ ምናምን ትመለሻለሽ ምን በእናትሽ ሌላ ነገር እንዳይመስልሽ በእናትሽ መሰለሽ አቋቋይ ላስረዳሽ አሳይመንታችን ምሳሌው አንቺ ነሽ ስለዚህ የአሳይመንታችን ደህንነት ማለት ያንቺ ደህንነት ያን ኃላፊነት ለመጠበቅ የኔ ኃላፊነት መሰለኝ ስለዚህ ምን ጥያቄ የለውም ኦኬ አሁን ዶርም የቀጠርኩት በእናትሽ አሁን ቆይ ጥላውን አውጪውና እኔ ሊያዝልሽ ወክ እናደርጋለን ጠራርግሽማ ከኔ ጋር ወክ ባላደርግሽ ታማስከተሽ ትቻለሽ ከመለሽ ተወክ ፋይን ዘሆክ sometimes እኔም አለብኝ ገባሽ ነገር አለ ግን በቃ በብርሃን ፍጥነት ከተማ ላጥ ብለን ከፍሬንዶች ጋር እንወጣለን ከዛ በቃ እዛች ምናምን ነገር ከዛ በቃ እንደዛ ካላደረገንማ እዚህ ደባሪ ግቢ ውስጥ ያን ሁሉ ድብርት ይዤ ልቀመጥ ማለት ውስጥ ያለው ጭንቀት እና የምታዋዩ ሰው ማለት ስለማይሆን እኔ እንጃ ብቻ nobody cares to push them ከዛ ነው በቃ ከተማውልሽ መሳቅ መጫወት አንጆኩ ያስቀሽን ማስቀሽን ነገር እንዴሽ ታውልሽ አንዳንድ ጊዜ ደግሞ ብታብጂም ማለት ለማን እንደምታወራው ቀውን እብደት ሳቅ ጨዋታኒ አይደለም በቃ ገሊላ እብደት ሳቅ ጨዋታ አይወድላትም ያለሽ ሰው አለ ማለት ጥሩ ነው አንዳንድ ጊዜ ለኔ ራስ ማግኘት ይመስላል እና እኔ ኖ ገሊላ ሲብደለሽ ማለት አይደለም ግን ይሄ ሶሳይቲ ምናምን የሚባል ነገር አለ እነሱ ያስቀምጡልን ሶሻል ሩልስ ሶሻል ኖርምስ ሬጉሌሽንስ ምናምን አለ እነሱ እንዳለ ተሰብስባችን አንድ ጆን ያስከቲ ወልስተዋቸውና ወደ ራስሽ ወደ ውስጥሽ መግባት ትጀምራለሽ ገባሽ እና በቃ ይሄንን ተረቶሽ አብሮሽ እንኳን ምን ሐሳብሽ የምታወዩ አንድ ጓደኛ ቢኖርሽ እንኳን ሱማ ብዙ ስለማንታይ ነው እንጂ እኮ ጓደኞችማ አሉ ኖ እንደዚህ አይነት ጓደኛ ማለት አይደለም ገባሽ አሁን ቅድም ቸርቹ ጋር ቸርች መንገድ ላይ ስቴጅ ያየነው አይነት ልጅ ማለት ነው እና ጥበሹ ያልከኝ ባልሆነ ምን ያንሳል አሁን ምን ያደርገን እንደሆነ ታውቂያለሽ በቃ በተሻለው መጠን ቺኳን ኩል ሆኖ እያሰመጣት ነው ያለው እና በቃ ዛሬ ከተሳካለት ተሳካለት ካልሳካለት ደግሞ አንዱ ለቀን ዝም ብሎ ዳምፕ ትደረጋለች ትዘጋለች እዛ በኋላ ቺኳ ትሄዳለች ዶርሞ ትጨናነቃለች ምን አደረኩት ምን አስቆድዬ ይሆን ምናምን በቃላ ትጨናነቃለች ከዛ በኋላ አስተራዋለች ከዚህ ታለቃቅስበታለች ትንሽ ታለቃቅሳለች ነው ያባብላታል በቃ በጁስ ገባሽ ማለት ታዲያ እንደዚህ የነገርከኝ ነው ወንድማም ነው ገይላ በእናንተ እኮ ስለሚብስ ነው ማለት ምን ያህል ልጁን ብትፈልጉት አሪፍ ቢሆን መቻችሁ ምናምን እንኳን የምታከብዷት ነገር አለች አይደል በቃ ስለዚህ በቃ ዲስ ደግሞ እንደዛ ከሆነ መጥፎ ስላትቻለ ይቻል መማረጥ አንተም እንደዚህ ነው የምታሰምጣቸው ነው አትኔ ማይራስ ይስተራለ ለነገሩ ቆይ ምንድነው የምታስክጂው ያ ቅድም ስለጀመረው ታሪክ ነው መስላ ነበር ልጁ ማጠብሽው ዳንኤል ጸጉርሽ እዚህ ጋር ነው ቆይ እስኪ አናይክሻል እዚህ ጋር ጸጉርሽ አይ እዚህ ጋር ረዘም ብሏል አይ አሁን ተስተካከለ ምን ነው ዛሬ ተወጫልሽ እንዴ መስታወት ነው አበዛሽ ያ ዳንኤል ይጠበቅ